ተፈልገዋል። ነቢዩም ዓለይሂ ሰላቱ ወሰላም ሰደቀ እውነት ብሏችኋል አሉ። ፈወለዚ ነፍሱ መሐመድን ቢየዲህ የሙሐመድ ነፍስ በእጁ በሆነችው አላህ እምላለሁ ላ ተቁሙ ሳዓ ቅያማ እኮ አትቆምም ሐታ ዩከልመ ሲባዑ ልኢንሳን እንስሳዎች የሰውን ልጅ ሳያናግሩት ቅያማ አትቆምም አሉ። ይሄ ክስተት ለወደፊት ይመጣል አሉ ነቢዩ ዓለይሂ ሰላቱ ወሰላም። የሰው ልጅ የለበሰው ጫማ ማሰሪያው ያናግረዋል አሉ ረሱል ሰለላሁ ዐለይሂ ወሰለም። ከዚህም አልፎ ቤተሰቡን ጥሎ ሄዶ ሚስቱ የሰራችው ነገር ካለ የሚስቱ ጭን ያናግረዋል አሉ ነቢዩ ዓለይሂ ሰላቱ ወሰላም። እንስሳ ታላቅነታቸውን የመሰከረ ነቢይነታቸውን ያወጀ የምድራችን ፀሐይ የዓለማቱ እዝነት ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም። አንዴ አነስ ብኑ ማሊክ በዘገበው ዘገባ አንድ የአንሷር ጎዛ በኢኮኖሚ ደከም ያለ ሰው መጣ። ቤቱ ውስጥ ያለው አንድ ግመል ብቻ ነው። ይሄን ግመል ውሃ ከጉድጓድ እያወጣ ያጠጣበታል። ይሄን ግመል ብቻ ነው የሚጠቀመው። አንዴ ግመሉ እምቢ አለ። ግመል ካመጽ አስቸጋሪ አልታዘዝም ካለ እንዳውሬ ነው የሚቀርበው። የለ ምን ያድርጉ? አዝርዕቱ ደረቀ፣ እርሻው ደረቀባት። አማላጅ ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም። ሶሒህ ሙስሊም ላይ የተዘገበ ሐዲስ ነው የምነግራችሁ። የአላህ መልእክተኛ እርሻዎቻችን ደረቁ፣ ግመሉ አልታዘዘን አለ፣ ምን ይሻላል አለ። እንግዳ ወደ እናንተ ማሳ ውሰዱኛል። ወደ ግመሉ ገቡ። አንድ ኮርነር ላይ ያኮረፈ የተኮሳተረ ግመል አለ፣ የተቆጣ። ነቢዩም ወደ ማሳው ሲገቡ አንሷሮቹ ያዟቸው፣ የአላህ መልእክተኛ እንደ ተናካሽ ውሻ ሆኗል፣ ድንገት እንዳይጎዳዎት አሏቸው። ነቢዩ ዓለይሂ ሰላቱ ወሰላም ግድ የለም ተዉት፣ ችግር የለውም አሏቸው። ነቢዩም ተጠጉት። ልክ ግመሉ ሲያያቸው ሰሒህ ዘገባ ነው፣ ትክክለኛ ዘገባ ነው መነግራችሁ። ወደ ነቢዩ ዓለይሂ ሰላቱ ወሰላም እየሮጠ መጣና ግመሉ ስጁድ ወደቀ፣ እግራቸው ላይ ሰገደ። ነቢዩም ደበስ ብለው ተከሻውን አሹት፣ ዳበሱት። ግመሉ ትንሽ ከቆየ በኋላ ተነሳ። ልጓሙን አፉ ውስጥ ከተቱና ወደ ሥራ አሰማሩት። ነቢዩ ዓለይሂ ሰላቱ ወሰላም እንስሳን ሸምግለው ወደ ሥራ የሚያሰማሩ የአላህ መልእክተኛ ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም። ስብዕናቸው ብዙ ነው። ታላቅነታቸው ተገልጦ አያልቅም። የእሳቸውን ስም ለማጉደፍ እስልምናን ለማጉደፍ ከ60 ሺህ በላይ መጽሐፍ ተጽፏል ዓለም ላይ። አሁን በየሚዲያው የምናየው ነገር አዲስ አይደለም። ከነዛ መጽሐፍ ተተርጉሞ የሚቀርብ ነው። ያ ሁሉ ጋጋታ ግን እስልምና ላይ መጨመርን፣ ማበብን፣ የነቢዩ ስብዕና ከፍ ማለትን እንጂ መጨመር አልቻለም። አላሁመ ሰሊ ወሰልም ወባሪክ አላ ሰይድና ሙሐመድ። ነቢዩ ዓለይሂ ሰላቱ ወሰላም ፍጥረት ዓለሙ የታዘዛቸው፣ ጨረቃን የከፈሉ፣ ደመናን አላህ ሰብስቦ ዝናብ ያወረደላቸው ረሱሉል ሁዳ ሰለላሁ ዐለይሂ ወሰለም